بسم الله والحمد لله والصلاة والسلام على رسول الله وعلى آله وأصحابه. يا بالله دينا وأن هذا صراط مستقيما فاتبعوه ولا تتبعوا السبل فتفرق بكم عن سبيله ذلكم وصاكم به لعلكم تتقون. الله سبحانه وتعالى እንዳለው ያው ይሄ ቀጥተኛ መንገድ ነው በቁርአን ላይ እንደተጠቀሰው ማለት ነው። አንድ መንገድ ነው ሐቅ መንገድ እሱን ተከተሉ فلا تتبعوا እንደዚሁም አትከተሉ ሌሎች መንገዶችን የጥመት መንገዶችን فتفرق بكم عن سبيله ያው ከሐቀኛው ከትክክለኛው መንገድ ይለያያችኋልና ተፈሩቅ የሚያመጣው ትክክለኛ መንገድን መልቀቅ ነው። በዚህ ነው በቀጥተኛ መንገድ ነው አላህ ያወሳችሁ ልትፈሩት ዘንድ ይላል። ተተቁን النار ያው እሳትን ልትፈሩት ጥመትን ልትፈሩ በዱንያ ላይ ከጥመት የተጠበቀ ሰው ጥመትን የፈራ ሰው አኺራ ላይ ደግሞ ከእሳት ይጠበቃል አላህ ከእሳት ይጠብቀዋል ማለት ነው። ወመን የተመሰለ بهذا خصوصا ብለናል በተለይ በዚህ ዘመን በዚህ መንገድ የሚይዝ የቀደምቶችን የሱሐቦችን መንገድ ይይዛሉ የሚል ሰው በተለይ በዚህ ዘመን የሱሐቦችን መንገድ ይይዛሉ የሚል ሰው ካለ ያው ብዙ ተዓቦችን ያገኛል እስልምናን የሚይዝ ሰው በጣም ብዙ ተዓብ እንደሚያገኘው ሁሉ ከሙስሊሞች ደግሞ አህለ ሱና ወልጀማዓ መንገድ የቀደምቶችን መንገድ የሚይዝ ሰው ብዙ ተዓቦችን ችግሮችን ያገኛል። فسيلقى تعابا من الناس والمخالفين ከሰዎች ከሙኻሊፎች ብዙ ችግሮችን ያገኛል ያጋጥመዋል ይላል። سيلقى ተእኒብ ማለት ባለፈው አላየንም። ተእኒብ ማለት ያው እሺ ተእኒብና ተህዲድ ይላል። ተእኒብ ማለት ወቀሳ ማለት ነው። ወቀሳዎችንና ማስፈራሪያዎችን አንተ እንደዚህ ነህ አንቺ እንደዚህ ነሽ እየተባሉ ማለት ነው። ብዙ አይነት ወቀሳዎችንና ችግሮችን ተእኒብ ተህዲድ ያው ያገኛል ማስፈራሪያዎችን እንደዚሁም ተርሂብና ተርሂብን ብለናል። በመልካም ቃል በመግባት በጥሩ ነገር በመናገር ይሄን ከተከተልክ ወይ ይሄን ነገር ከተውክ እያሉ ማለት ነው። እንደዚህ እናደርግልሃለን አልከተልም ብለህ ይሄንን ከያዝክ ግን ያው ችግር ይገጥማል። ችግር ባይሆንም ስድብ ይገጥማል ተብሎ ያው ማስፈራሪያዎች አለ። እነዚህ ነገሮች ሁሉ ሐቅ ላይ ቆማሉ ያለ ሰው ይገጥመዋል። ከሃይማኖቶች ሁሉ እንዳልነው እስልምና ብዙ ችግር እንደሚገጥመው ሁሉ ከእስልምና ከሙስሊም ፊረቆች ውስጥ ደግሞ አህለ ሱና ወልጀማዓ ሱናን የሚይዙ ሰዎች ብዙ ችግርና ተዓብ ይገጥማቸዋል። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በላ በጣም ብዙ የሚበዛባቸው በጣም ብዙ የሚበዛባቸው ነቢያቶች ናቸው። ከዛ በኋላ እነሱን የሚከተሉ ችግር የሚበዛባቸው አላህን ፈሪ የሆኑ ሰዎች ናቸው። ሐቅ ላይ ያሉ ሰዎች ናቸው። ወቀሳ ችግር መከራ የሚበዛባቸው በዱንያ ላይ አኺራ ላይ ፈላህ የሚወጡት ደግሞ እነሱ ራሳቸው ናቸው። እንዲህ ያላችሁ ልጆች ካላችሁ ያው እየወጣችሁ ብትገቡ ኢንሻአላህ ይስተካከላል። እየወጣችሁ ብትገቡ ማለት ነው። እሺ ወከማ ዘከርና ብለን ነው ባለፈው ያልነው ሶስትም ሰዎች አሉ ብለን ከፍለናል። ሙንዓም አለይሂም አሉ አላህ በእነሱ ላይ ጸጋ የዋለባቸው እነዚህ አውቀው አምነው የተከተሉ የሰሩበት። ከዛ መግዱቢ አለይሂም አሉ የተቆጣባቸው አላህ እነሱ ደግሞ ይሁዶች እነሱ እያወቁ ስላልሰሩ። ሌሎች ደግሞ ነሳራዎች ናቸው እነዚህ ደግሞ ሳያውቁ በጅህልና ስለሰሩ። አላህ በቁርአን ላይ እንዳለው አዲስ የፈጠሯቸው ስራዎች ወረህባንየተን ኢብተደዑሃ ባህታዊነት ራሳቸው የፈጠሯት አላህ ያላዘዛቸውን ራሳቸውን ከማግባት ከትዳር ከሚስት ከስጋ የሚከለክላል ይሄን ሁሉ ነገር አደረጉ ያለማወቅ በጅህል አላህን አመለኩ። ይሄ ሁሉ ያው የጅህልና መንስኤ ነው የነዛኞች ደግሞ አውቀው አለመስራታቸው ሶስት ናቸው ብለናል። እሺ ወከማ ዘከርና እንዳወሳነው አነመን የሲሩ على منهج السلف በሰለፎች በቀደምቶች መንገድ የሚሄድ ሰው ይላል። እሺ በሰለፎች በቀደምቶች የሚሄድ ሰው منهج المنعم عليهم በእነሱ ላይ አላህ ጸጋውን በዋለባቸው ይብተላ ይፈተናል ብዙ ፈተናን ያያል። ويضايق ويحقر በእርሱ ላይ ይጠበብበታል ويحقر يتنانس سو ياسنسዋል ማለት ነው
ይታነሳል በሰው ዘንዳ ويضلل ይጠመማል ያው ጠማማን ይባላል ማለት ነው ويهدد ይስፈራራል يحتاج الى الصبر ለዚህ ነው ሶብር ያስፈልገዋል የተባለው ሙስሊም የሆነ ሰው ሙስሊም ስለሆነ በየመንገዱ እንኳን ደህና መጣህ ተብሎ ተቀባይነት አያገኝም በካፊሮች መከራ ችግር ነው የሚጠብቀው በተለይ እነሱ ያላቸው ከሆነ አቅም ችግር ይጠብቀዋል በሙሽሪኮች حتى ከሙስሊሞች አላህን ብቻ አምልኩ አንድ አድርጋችሁ ቀብርን አታምልኩ ስለተባሉ ይህንን ያላቸው ሰው ከአካባቢያቸው የሚያባርሩ የሚያሰድዱ አሉ وكما ذكرنا ልክ እንዳወሳነው ከዚህ በፊት ማለት ነው አመን يسير على منهج السلف በሰለፎች በቀደምቶች መንገድ የሚሄድ ሰው المنعم عليهم አላህ በእነሱ ላይ ጸጋውን በዋለባቸው منعم عليهم እነማን ናቸው አላህ ጸጋውን ያዋለባቸው النبيين والصديقين والشهداء والصالحين አውቀው ደግሞ ከነሱ በኋላ የተከተሉ አውቀው የሚሰሩበት ይብተላ ይፈተናል ويضايق ይጠበብበታል ويحقر ይታነሳል በሰው ዘንድ ማለት ነው ويضلل ويهدد يضلل ይጠመማል ጠማማ ይባላል ማለት ነው ضال ጠማማ ነው ويضلل እሱ ጠማማ ይባላል ለማለት ነው ويهدد እንደዚሁ ማለት ነው ይስፈራራል يحتاج الى الصبر صبر ያስፈልገዋል የተባለው ለዚህ ነው ብዙ መከራ አለው ችግር አለው ሰው ልክ አህለ ሱናው ሲገባ ወይ ሱናን ሲከተል ሙስሊሙ ሁሉ በጣም ደስ ይላል ሱናን እየተከተልክ ነው ተከትለሃል ተብሎ ያበስረዋል ማለት አይደለም የቢድዓ ሰዎች ብዙ ነገሮችን ይናገራሉ ሰውን ገና ሱናው ስለገባ ጠማማ ብለው የሚናገሩ አሉ hatta በል እንደው የሚያስከፍሩም አሉ አንድ ነገር ስለተናገረ ሰውየው አይ አንተ ካፊር ነህ ብለው የሚያስከፍሩ ሰዎችም አሉ በቢድዓ መልኩ የነብዩ ሰለላሁ ዐለይሂ ወሰለም ውዴታ ለምን ይገለጻል ተብሎ ሱናን እንከተል ስለተባለ ምን ተብሏል እናንተ እኮ ነብዩን ስለማትወዱ ነው ተባለ እንደዚህ ሲባል ሰው ያው ዕውቀት የሌለው ሰው ይፈራል በንግግራቸው ማለት ነው ማስፈራሪያ ሲባል ግዴታ ዛቻ መምታት ብቻ አይደለም እንዲህ አይነት ንግግሮች ማስፈራሪያ አንተ እኮ ነብዩን ስለማትወድ ነው ይባላል ከዛ በኋላ ያው ወደ እነሱ መንገድ እንዲከተል ማለት ነው የነብዩ ውዴታ እንዲህ ነው እንዴ ብሎ እንዲከተል አላህ ግን እንዳለው ውዴታ ብሎ ማለት የአላህም የነብዩን ኢትባዕ ነው መከተል ነው ከዚህ የበለጠ መከተል ከዚህ የበለጠ መውደድ ምን አለ እነሱ ያሉትን ከመስራት የከለከሉትን ከመከልከል صبر ያስፈልገዋል ይላሉ لهذا جاء في الاحاديث ለዚህም ነው ደግሞ በሐዲሶች ላይ የመጣው የመጣው ማለት ነው أن المتمسك የሚይዘው أن المتمسك የሚይዘው بدينه بدين በሃይማኖት የሚይዘው في آخر الزمان በመጨረሻ ዘመን ጊዜ يوم القيامة በደረሰ ጊዜ በተቃረበ ጊዜ ዲኑን የሚይዘው እንደምንድነው ተልቃቢዱ እንደሚይዘው ነው على الجمر ስም እሳት እንደሚይዘው ይቆጠራል يوم القيامة ሲደርስ ዲኑን የሚይዘው ልክ እንደዛ ይሆናል ክብደቱ ማለት ነው ስም እሳት ሰውየው ይዞ ምን ያህል ሰዓት ይቆያል ነው መቆየት አይችልም ያቅተዋል ይጥለዋል ልክ እንደዛ ነው ዲንም ደግሞ ሰው ይገባበታል እስላም ውስጥ ሶላት ውስጥ ይገባል ሱና ውስጥ ይገባል አለባበስ ይሁን ብዙ ነገሮች የዲን ነገሮች ላይ ሰው ይገባል ከዛ ትቷቸው ይወጣል ከልቃቢዱ على الجمر የተባለው ለዚህ ነው ልክ ስም እሳት እንደመያዝ ነው ሰው ሰባት አጣ እንዴት ነው ጽናት የምናገኘው በዲናችን ይላል ጽናት ነው የሚያስፈልገው ናም አንድ ሰው በያዘው ነገር በዛ ላይ ሊጸና ይገባዋል ከልቃቢዱ على الجمر يوم القيامة ሲደርስ ግን ያለው በላእ ነው ፊትናዎች መብዛታቸው ሰው አንድ ሰው ሱናን ስለተከተለ ብቻ አዛ ያረጋዋል ሱናን ስለተከተለ ብቻ ይሰድበዋል ቢድዓን መከልከል ስላለ ወይ ደግሞ ኩፍርን ይሁን ሽርክን ስለመከልከሉ ብቻ ይሄን ነገር ስለማስጠንቀቁ ብቻ ብዙ ችግር ይደርሰዋል ለዛ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ዲኑን የሚሰው አኺራ ዘባን መጨረሻ ጊዜ ከልቃቢዱ على الجمر ልክ ስም እሳት እንደሚይዝ ይሆናል አለ لانه አልታይ ካላችሁ ኪታቡ ትንሽ ላቅርበው አሁን ታየ ወይስ ጠፋ እሺ لانه اسكو لمهون نوال لانه يلقى اذى
لأنه እርሱ ለመሆን ነው يلقى الأذى አዛን ለማግኘቱ ነው ችግር ስለሚያጋጥመው ነው ዲንን ስለያዘ ብቻ መከራ ይገጥመዋል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ከልቃጅብ على الجمر ያሉት ልክ እንደ ፍም እሳት እንደመያዝ የከበደ ይሆናል ጊዜው አካባቢ ያለው ሰው ማህበረሰቡም ቢሆን በሁሉም ቦታ ላይ የሚደርስበት ነገር መልካምና አስደሳች ብስራት አይደለም ሰውየው መልካም ነገር ሲከተል አዛዎች ይገጥሙታል አንድ ሰው ኩፍርን ትቶ እስልምና ውስጥ ሲገባ ምንድነው የሚባለው በካፊሮች ዘንድ ኩፍርን ትቶ እስልምና ሲገባ ብዙ ነገሮች ይገጥሙታል ስድብ እንደው መምታትም መደብደብም ከቤተሰብ ማባረር ብዙ ነገሮች አሉት በማስረጃ አይደለም አላ በሲራ አይደለም በማስረጃ እኮ አይደለም አንተ እኮ ተከተልከው መንገድ ትክክል አይደለምና እኛን ተከተለን ሐቅ ላይ ነን ይህ ማስረጃ አለን በማለት ሳይሆን ሐቅን በመከተሉ ብቻ ነው በሙስሊሞች መካከል አንዳንድ እክትላፎች በሚነሱ ሰዓት ሰው ቁርአንና ሐዲስን ሳይሆን የሚከተለው ተቃራኒው ነው ነፍሱን አብዛኛው ሰው የሚከተለው ሐቅን ሲከተል ሰውየው እነዛ ሰዎች እሱን ሀጅር ማድረግ አለማናገር መዝጋት የመሳሰሉ ነገሮችን ያመጣሉ በሐቅና በቁርአን በሐዲስ ቢሆን የተወደደ ነበር ግን ይሄን የሚያደርጉት ቢድዓን ነፍሶቻቸውን ስሜታቸውን በመከተል ነው አዛን ያገኛል يلقى شرا من الناس ከሰዎችን ክፋት ያገኛል ብዙ ችግሮችን فيحتاج الى الصبر ለዚህ ነው ሶብር የሚያስፈልገው ከልቃቢድ ልክ እንደሚጨብጥ ሰው ይሆናል على الجمر በፍም እሳት ليس هذا ይህኮ አይደለም مفروشا بالورود ይህኮ አይደለም ልክ እንደተዘረጋ አምሮ በጌጦች ተውቦ የተዘረጋ በአበባዎች አጊጦ የተዘረጋ ነገር መቀመጫ ልክ እንደዛ አይደለም የቀደምቶች መንገድ ንከተል ሲባል የአላህ Subhanahu Wa Ta'ala ቃል እንስማ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ሰምተን ብቻ ንከተል ሲባል ይሄ ቀላል ነገር አይደለም ወይ የተመቻቸ ነገር አይደለም ብዙ ፊትና ያለበት ነገር ነው ከላይ ሲታይ ሰው የተመቻቸለት ቢመስልም እንኳን ብዙ አጋዎችን ይገጥሙታል በሰዎች በታላቅ መሪ በሆኑ ሊሆን ይችላል ወይንም ደግሞ ታሽ ባሉ ሰዎች ሊሆን ይችላል አጋ ይደርስበታል ያን ነገር ግን እንዴት ብሎ በሶብር ያሳልፈዋል ነው ቁርአንና ሐዲስ የሚመራውን ነው የሚያዘውን ነው የሚያረጋው ይሄ ሲደርስበት ወይስ የራሱን አዲስ ነገር ቢድዓን ፈጥሮ ነው ያን ችግር መወጣት የሚፈልገው ወይ ዲኑን ትቶት አጠቃላይ ትቶት የሚሄድ ሰው ይሆናል ይሄ ነው ጥያቄው ليس هذا ይኮ አይደለም መፍሩሽን የተዘረጋ بالورود በጌጦች ያዋበ የተዘረጋ በአበባዎች የተመቻቸ ነገር አይደለም كما يقولون ልክ እነሱ እንደሚሉት ليس هذا فيه مشقة ችግር እኮ የለበትም ይላሉ ያለ ሱና መንገድ ሲባል ችግር የሌለበት ይመስላቸዋል መከራ የሌለበት ይመስላቸዋል ላይላዩ እንደሚታየው ይሄን አናድርግ ሲባል አንዳንድ ነገሮችን በሚያነሱ ሰዓት ችግር የለበትም የናንተ መንገድ አይ እናንተ የምትጠሩት ያው ዝም ብሎ የድክመት ነገር ይመስላቸዋል ችግር ያለበት ብዙ መከራ ያለበት ግን የሐቅ መንገድ ነው وفيه አዳ በሱ ላይ እኮ አዳ ችግሮች አሉበት من الناس ከሰዎች በል እንደውም ከካፊር ብቻ ሳይሆን حتى ከሙስሊሙ ብዙ መከራውን ይገጥማል ኢማም አህመድ እንደገጠማቸው እያስወጡ አሚር ሙስሊም ሆኖ ነው መሪ ሙስሊም ሆኖ ይገርፋቸው ነበር ትልቅ ኢማም ናቸው ፈያ ሱብሃንአላህ እሳቸው ለግርፋት የሚገቡ አይደለም ክብር ያላቸው ትልቅ ሰው ናቸው እንደዛ ሆኖ ያው ሁላ ነገር ይደርስባቸው ነበር ለምን ሱናን በመከተላቸው ቁርአንና ሐዲስን ስለተከተሉ ብቻ ይሄ ሁሉ ነገር ይደርስባቸው ነበር من الناس يحتاج الى الصبر صبر ያስፈልገዋል ያው ይሄንን መንሃጅ ያዘ ሰው የአህለ ሱና ወልጀማዓን መንሃጅ ያዘ ሰው በተግባርም ቢሆን ኢዕቲቃድ በሚደረጉ ነገሮች በሚታመኑበት ነገሮች ሲያምን መልካም ነገር በስራት ይገጥመዋል ማለት አይደለም ወሰባት ጽናትም ያስፈልገዋል ለሆነ ጊዜ ብቻ አምኖበት ይሄ ነው ብሎ ከዛ በኋላ የሚተው ከሆነ ይሄም ነፊ ያለው አላህ ዘንድ የሚገናኘው መልካም ነገሮችን ሁሉ ሰብስቦ የሚቀርብበት ነው እንጂ አመት የሰለፎችን መንገድ ቀጥተኛን ተከትሎ ወይ ሰርቶበት ከዛ በኋላ ቢተዋው ይሄ ነፍዕ የለውም ይሄ ጥቅም የለውም ወሰባቱ እንደዚሁም ጽናት على هذا በዚህ መንገድ ላይ حتى تلقى ربك ጌታሽን እስከምታገኝ ድረስ عز وجل ላቅ ያለው የክብርና የልቅና ባልተቤት የሆነውን ጌታ እስከምታገኝ ድረስ ሶብር ማድረግ ነው ማለት ነው ትእዛዙ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ቅድም እንዳልነው ልክ ፍም ያዘ ሰው ይሆናል እሳት ክብደቱ ሰውም የሚያስበው ልክ እንደዛ ነው የቀጥተኛ መንገድ ሲባል በጣም ከባድ እንደሆነ አድርጎ ነው የሚያስበው ካፊሮች ልክ እስልምና መግባት ከአንማ يصعد في السماء
ሰማይ እንደመውጣት ያህል የከበደ ይመስለዋል ልክ በሙስሊም ውስጥም ልክ የሱና ሰውን መከተል ሱናን መከተል ቁርአንና ሐዲስ መከተል ሰው በጣም ከባድ አድርጎ ነው የሚያስበው ይሄን ነገር የሚከተልም ሰው ልክ እንደዛ ነው የሚደርስበት ይሄን ነገር ሲከተል ሰው የማይሆን ነገር የገባ ይመስለዋል የተሳሳተ መንገድ የገባ ሊመስለው ይችላል ሰው وانت عليه برس ላይ ሆነህ አንተ لتنجو من النار ከእሳት ልትወጣ ነፃ تنجو من الضلال ከጥመት ልትወጣ ነፃ في الدنيا በዱንያ ላይ تنجو من النار ቅድም ትላንት እንዳልነው تنجو من النار ከእሳት ነፃ ልትወጣ في الآخرة بآخرة ዱንያ ላይ ያለን ጥመት ነፃ ያልወጣ ሰው ከዱንያ ጥመት ነፃ ያልወጣ ሰው የአኺራን እሳት ነፃ ሊወጣ አይችልም لا طريق الا هذا ከዚህ ውጭ ሌላ መንገድ የለም ዱንያ ላይ ያለ ሰውየው ተመርቶ ሐቅን ቁርአንና ሐዲስን ተከትሎ ከዛ ነው አኺራ ላይ ነፃ ሊወጣ የሚችለው ሱአል ጥያቄ ይመጣል አንድ ሰው እክትላፎች በዙ ጣሪዎች አሉ ነብይ ሰለላሁ ዐለይሂ ወሰለም እንዳሉት የወል ቂያማ ሲደርስ በጣም መፈራላችሁ መሪ ሆኑ አጥማሚዎችን ነው ይናገራሉ የማያውቁትን ነገር ያለ ዒልም ይናገራሉ ሰዎችን ያዛሉ እንደዚሁም የማይሰሩትን ነገር ያዛሉ በተጨማሪ እነሱ አይሰሩትም ሰዎችን ስሩ ይያሉ ያዛሉ እነሱ ለራሳቸው አይሰሩትም ሰዎችን ስሩ ይያሉ የሚያዙ ይመጣሉ ያለ ማስረጃ ያለ ቁርአን ያለ ሐዲስ ደግሞ ወደ ራሳቸው መንገድ የሚጣሩ ይመጣሉ እነዚህን ተጠንቀቁ አሉ እነዚህን ሰዎች ሰው በምን መለየት ይችላል በቁርአንና በሐዲስ ቁርአንና ሐዲስ አምጥቶታል ወይንስ አላመጣውም እያለ በመጠየቅ ስሜቱን ደግሞ ወደ ኋላ በመተው ስሜት ቁርአንና ሐዲስ ውስጥ ምንም ሊገባ አይችልም ይህ የአላህና የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው የዱንያዊ መጠቃቀሚያ አይደለም ስለዚህ ሰው ዲን ላይ ሲገባ ስሜቱን ዘሩን ስሜቱን ጾታውን ሁሉ እርግፍ አድርጎ የነዛን ፍላጎቶች ሁሉ መተው አለበት የዘር አስተሳሰብ ሊኖር ይችላል ለምሳሌ በአንድ አካባቢ የተለመዱ ባህሎች መጥፎ ባህሎች ሊኖሩ ይችላሉ እነዛን በዲን ማስወገድ ጥሩ ካሉት ያስቀምጣቸዋል ባህል ጥሩና ከሸሪዓ ጋር ካልተጋጨ መልካም ነው ከዛ ውጭም ደግሞ ያካባቢው ሰው የሚያመጣቸው ነገሮች ሊኖሩ ይችላሉ ስሜቱ የሚያመነጨው ነገር ሊኖር ይችላል እነዚህን ሁሉ ዲን ውስጥ ሲገባ እስልምና ውስጥ ሲኖር ሰውየው እርግፍ አድርጎ መተው አለበት ዱንያዊ መጠቃቀሚያውን አንተ ይሄን ብላ ተብሎ ሐላል ላይ አላህ አማርጠው የፈለገ ሰው ሐላል የሆኑትን ነገር ሲበላ የፈለገውን መብላት ይችላል በግኖ የምትበላው ዶሮ ተብሎ አላህ አይጠይቀውም ወልሐምዱሊላህ አላህ ዲን እዚህ ላይ ገራ አድርጎታል የፈለገውን ይብላ ከዛ ውጭ የዲን ነገሮችን ግን ስሜቱን ማስቀደም የለበትም ስለ ዲን ስንናገር ስለ አላህ ያወራን ያለነው ስለ ዲን አንድ ሰው እንዲህ አለ አላህ ሲል ስለ አላህ ነው የሚናገረው ይሄ ነገር حرام ነው ሐላል ነው ሲል አላህ ሐላል ነው እያለ ነው ብሎ ነው እየተናገረ ያለው አላህ በቁርአን ላይ እንዳለው ولا تقولوا لما تصفوا ألسنتكم الكذب هذا حلال وهذا حرام ምላሶቻችሁ ለሚያመጡት ውሸቶች ዝም ብላችሁ ይሄንን حرام ይሄንን ሐላል ነው አትበሉ حرامና ሐላል አድራጊ አላህ ብቻ ነው አንድ ሰው ሲጠይቀን ሐላል ነው ስንለው አላህ ሐላል ብሎታል ይያልን ነው አላህ የፈቀደው ነው حرام ነው ስንልም እንደዚሁ አላህ ከልክሎታል ጥንቃቄ ያስፈልጋል ስሜትነት ያስፈልጋል ولا نجاة الا بسلوك هذا እንደዚህ ነጃ መውጣት የለም ፈላህ መውጣት የለም ይህንን መንገድ በመክፈት ወደዚህ መንገድ በመሄድ ቢሆን እንጂ ወደ ዒልም በመሄድ ቁርአንና ሐዲስ ወደሚያዘው ነገር በመሄድ እንጂ ከዚህ ውጭ ምንም ፈላህ ሊኖር አይችልም ነው የሚሉት ትንሽ ተለቀ መሰለኝ ልቀንሰው እየተዛባ ነው ጽሁፉን እሺ አፎን አንዴ ቦታውን ስላጣሁት ነው እና እነዚህ ተህዲዶች እነዚህ የመሳሰሉ ችግሮች ሁሉ ተብለው እስካሁን የጠቀስናቸው ቀንሼው ነበር እኮ ትንሽ አይሰማም ሲሉ ጨመርኩት እነዚህ ተህዲዶች ሁሉ የተባሉት ማስፈራሪያዎች ይመጣል የተባለው አላህ ነው ሰው ፊትና ነው አንድ ሰው
ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት በጣም ደረጃቸው የውመል ቂያማ ከፍ የሚሉ ሰዎች ዱንያ ላይ በጣም ፊትና የሚበዛባቸው ናቸው። ሰው ፊትና በበዛበት ቁጥር አልহামዱሊላህ ብሎ ወደ አላህ ሰብር እስካደረገ ድረስ የበለጠ ትልቅ ነገር የሚያገኘው የተፈተነው ሰው ነው በምቾት ላይ ካለው ሰው ይልቅ ማለት ነው። በዲን ላይ ደግሞ ምንም ፈተና የማይቀር ነገር ነው። ሰው ከዚህ ፈተና ሊወጣ ነፃ ሊወጣ አይችልም። ولا نجاة الا بسلوك هذا ይላል። ይሄንን መንገድ በመክፈት በዚህ መንገድ በመሄድ እንጂ ሌላ ነጃህ የለውም፣ ነጃ መውጫ የለውም፣ ፈላህ መውጫ ይላል። አልአነ ይላሉ አልአነ ይላሉ። አሁን እኮ እንደሚታየው እንደሚሰማው ይخذلون ያስተናንሳሉ፣ ነስር አይሰጡም ማለት ነው። ያስተናንሳሉ በሱ ላይ ነስር እንደው እንዲሰጥ ያደርጋሉ። አን መንሃጅ ሰለፍ ከመንሃጅ ሰለፍ ከሰለፎች ከሱሐቦች ከቀደምት ከሆኑት ከሱሐቦች መንገድ ይخذلونهم ያስተናንሳሉ። የዛን መንገድ ይخذلون ነስር አይሰጡም። ያንን ሌላ ነገር ነስር ይሰጣሉ። እንደውም ፍሱሁፍ በጽሁፎች ላይ ወልመጀላት በጋዜጣዎች ላይ መጀላት መጽሔቶች ጋዜጣዎች ማለት ነው። ወልሙአለፋት እንደዚህም በሚጻፉ ጽሁፎች ላይ ይጽፋል። ሰው ሁሉ ይጽፋል፣ ደስ ያለውን ነገር ይጽፋል። በጋዜጣ በመጽሔት ኪታብ ያለ ሰው ሁሉ ይጽፋል ደስ ያለውን ነገር። የመንሃጅ ሰለፍ የቀደምቶችን ሰለፎች ነስር ከመስጠት ይልቅ እንደውም በማስተናነስ ብዙ ሹብሃዎችን በሰው ላይ በማምጣት ወይነቅሱነ ያስተናንሳሉ። እንዲሁም ይነቅሱነ ያስተናንሳሉ። ማንን ነው የሚያስተናንሱት? አህለ ሱና ወልጀማዓ አህለ ሱና ወልጀማዓ ሱናን የሚከተሉ የሆኑትን ሰዎች ሲያስተናንሱ ይስተዋላል፣ ይነበባል በየጽሁፉ። ወሰለፊይነ አልሐቂቂይን ቀጥተኛ ሰለፊዮችን ሰለፊ ሲባል ሁሉም በዛ ኢዲያ ያረገ ሁሉ ነው ማለት አይደለም። مثلا አሁን አንዳንድ ቦታ እንደሚፈጠረው በሰለፊያ ስም ተብሎ ህፃንም ትልቅም ሽማግሌም የሚገድል አለ። ፈያ ሱብሃንአላህ ነብይ ሰለላሁ ዐለይሂ ወሰለም አንድ ነፍስ ማጥፋት ማለት ምን ያህል ወንጀል እንደሆነ ተናግረዋል። አላህ በቁርአን ላይ የሙእሚንን ነፍስ ያጠፋ ሆን ብሎ ኻሊደን ፊሃ ጀሃነም ላይ ዘውታሪ የሚያደርግ ስራ ነው ብሏል። በጣም ለረጅም ጊዜ የሚያስቀጣ ምን አክበሪል ከባኢር ነው። ይሄንን ስራ የሚሰራ አለ በሰለፊያ ስም ያለ ሁሉ የነሱ ነው ማለት አይደለም። ይሄንን ሰው ልብ ማለት አለበት። ለዛ ነው ሼኹ ምን ይላሉ? አልሐቂቂይን ትክክለኞቹን በምን እንደያቸዋለን ከተባለ ቁርአንና ሐዲስን የሚከተል ሁሉ የነሱ መንገድ ነው። አህለ ሱና ወልጀማዓ ወይንም ደግሞ ሰለፊያ ይባል ሌላም ስም ወይ በእነዚህ ስም ባይጠራ በሙስሊም ስም ይቀመጥ ሰውየው ቁርአንና ሐዲስን የተከተለ ሁሉ ሐቅ ላይ ነው ያለው። አንዳንድ ሰው ስምን ብቻ ኢንቲሳብ በማድረግ በስሞች ብቻ ላይ ጥገኛ የሚሆን ሰው አለ። ሌላ ሰው ደግሞ ስሞችን የሚያወግዝም አለ። ነብይ ሰለላሁ ዐለይሂ ወሰለም ያላወግዙት ወይንም አይማዎች በዚህ ሰዓት ያሉ ዑለማዎችን ያላወገዙትን ስም ማለት ነው። ወይነቅሱነ አህለ ሱናን ያስተናንሳሉ፣ ያጓድላሉ፣ ጎዶሎ አድርገው ይናገራሉ። አህለ ሱና የጎደለው ነገር እንዳለ ያስባሉ። ቢድዓ የጨመሩት ለምንድነው? ዲን ላይ ጎዶሎ ነው በማለት ነው እኮ። አህለ ሱነቲ ወልጀማዓቲ አሰለፊይነ አህለ ሱና ወልጀማዓት ሰለፊይን ቀደምት የሚከተሉትን ሰዎች አልሐቂቂይን ትክክለኞችን የተነቀሱነሁም ያስተናንሷቸዋል፣ ጎዶሎ ያደርጓቸዋል። ነቅስ ማለት ጎዶሎ ነው። ጎዶሎ እንዳለባቸው አድርገው ይናገራሉ። ዲናቸው ያልሞላ እንደሆነ የማያውቁት ነገር አለ ብለው ያስባሉ በዲን ላይ። እነሱ ልክ ከዚህ በፊት እንደተናገሩት ችግሮች አንዳንድ ነገሮች ሲፈጠሩ ምናሉ ትላልቅ ዓሊሞችን ሳይቀር እነዚህ ምንም ነገር እኮ አያውቁም የቀደምት ዓሊሞችን ትላልቅ ዓሊሞችን ሳይቀር ካለፉት በህይወት አይ እነዚህ እኮ ምንም ነገር አያውቁም ስለ ሐይድና ስለ ኒፋስ ስለ ፍቅህ አህካሞች እንጂ ምንም ነገር የሚያውቁ ሰዎች አይደሉም ብለው እስከመናገር የደረሱ ሰዎች አሉ። አሁን አልহামዱሊላህ አላህ አሳወቃቸው፣ አላህ ዝቅ አደረጋቸው በስራቸው እንጂ። ይሄንን የተናገሩት ባሉት በዘመናዊ ነገሮች በገርቦች ነገር ሙስሊሙን እንዳይታለል በመምከራቸው አያውቁም እነዚህ ሰዎች ተባለ። ዲንን የሚያውቅ ሰው በቂ ነው ለሁሉም ነገር። ስለ ዲን ምንም ነገር ሌላ ጭማሪ አያስፈልገው። ቁርአንና ሐዲስን የሚያውቅ ሰው ምንም ዘመናዊነት ማወቅ አያስፈልገው፣ ምንም ነገር አያውቁም። ዲን በቁርአንና በሐዲስ ብቻ ስለሚመራ ማለት ነው። አንهم متشددون ይላሉ ደስ ይላቸው ደግሞ እነሱ እኮ متشددون አክራሪዎች ናቸው። በዲን ላይ በጣም እያጠበቁ ነው እያከረሩ ነው እንጂ ቁርአን ይህንን ነገር አዞት አይደለም እያሉ ይናገራሉ።
أنه تكفيريون الناس تكفيريون ናቸው ብለው ያስባሉ ይናገራሉ አውቀው ሐቅ ላይ ያሉትን የሰለፊያ መንገድ የሚከተሉትን ሰዎች ተክፊርዩን ናቸው ይላሉ ያውቃሉ በሐቂቃ ተክፊርዮች ብሎ ማለት የሚያስከፍሩ ሰዎች ሙስሊሙን ሁሉ አስከፍረው እነሱ ብቻ ናቸው ሙስሊሞች ቅድም እንዳልነው በአረብ ሀገር ራሱ በብዙ አካባቢ አሉ ሙስሊሞችን የሚገሉ ማለት ነው ለምንድነው ሙስሊም የምትገሉ ሲባሉ በሸሪዓ ስም ያ ሸሪዓና ጽድቅ ነው ያሉ ይመጣሉ ተክፊርይን ማነሱ ናቸው ሙስሊሙን ሁሉ አስከፍረው እነሱ ብቻ ሙስሊሞች የሚመስላቸው አማ አህለ ሱና ትክክለኛ አህለ ሱና ወልጀማዓ ወይ ሰለፊያ ብሎ ማለት ግን ሙስሊሙን ሁሉ ወደ ሐቅ የሚጠራ ነው ሁክም ሲነገር ጠቅላይ ሁክም ነው የሚሰጠው ሽርክ ነው ይሄ ነገር ተብሎ ይነገራል እንጂ እገሌ እነዚህ ሰዎችን ሳይ ሙሽሪክ ነው ካፊር ነው ይያለ የሚሰጥ አይደለም እነሱ ግን ሰዎችን ለማታለል ምን ይላሉ እነሱ እኮ ተክፊርዮች ናቸው ይላሉ ስለ ተክፊርዮች ማንንም ያውቀዋል እኮ ግልጽ ነው የነሱ ስራ በሙስሊም ላይ በመላሳቸው ብቻ አይደለም በንግግርም ቢሆን በተግባርም ሙስሊም ይገላሉ ሙርተድ ነው ብለው ስለሚያስቡ አህለ ሱና ወልጀማዓ ከዚህ ሁሉ ተግባሮች የጠራ ነው ሙስሊም ነው ተብሎማ ስለሚታሰብ ነው ያ ሁላ ቢድዓ እየተሰራ ተው ሙስሊሞች አዲስ ነገርን ቢድዓ አትስሩ የሚለው ቢያስከፍራቸው አህለ ሱና ወልጀማዓ ካፊር ናቸው ብለን ብናስብኛ ለምን እንደዚህ አይነት ውይይት እንገባለን ስለሙ ብለን በተናገርን ነበር ላኪን ሙስሊም መሆናቸውን ስለማጽደቃችን እነሱ ሙስሊም መሆናቸው ስለማጽደቃችን ቢድዓን ተው እንላለን ለምን ሙስሊም ናቸው ጥርጣሬ የለንም ቢድዓ የሚሰራ ሰው በሙሉ ሙስሊም ለመሆኑ ምንም አንጠራጠርም ቢድዓው የሽርክ ከሆነ ቀብር እንደማምለክ ይመሳሰሉት አላህን ተው ቀብርን የሚያመልክ ሰው አለ ለቀብር ስጁድና ሩኩዕ ይሄ ቢድዓው የኩፍር ቢድዓ ስለሆነ ከዛው አዲስ መጤ ብዙ የተፈጠሩ ነገሮች አሉ እነዚህ ነገሮች እያየሰው ለአህለ ሱና ለቀጥተኛ መንገድ የሚጠራቸው ሙስሊም መሆናቸውን ስለሚያጸድቅላቸው ነው እነሱ ግን ሰዎችን ለማስፈራሪያ ሙተሸዲድ ናቸው ይላል አክራሪ ናቸው ወይ ደግሞ ተክፊርዮች ናቸው ይላል በሸሪዓ ለተነጠ አክራሪነት የተከለከለ መሆኑ ግልጽ ነው ነብዩ ሰለላሁ ዐለይሂ ወሰለም ሀለከል ሙተነጢዑን አክራሪ ሆኑ ጠፉ አክራሪዎች ብሎ ማለት ግን እነማን ናቸው ዲን ባልከረረበት ቦታ የሚያከሩ በየመንገዱ አንሰግድም ይላሉ ለምንድነው ነጃሳ ቢሆንስ ብናቅ ይሄ ነው አክራሪነት ነብዩ ሰለላሁ ዐለይሂ ወሰለም ጁዒለት ሊል አርዱ መስጂደን ወጠሁራ መሬት ጧሃራና መስጂድ ተደርጋልኛለች የፈለገ ሰው ያገኘበት ቦታ ይስገዳሉ እነሱ አያንሰግድም ይሄ ተነጥቶ ይባላል መስገጃ ይዘው ይዞራሉ ለምንድነው ነጃሳ ቢሆንስ የማንንም ቤት የማያምኑ ሰዎች አሉ ይሄ ተነጥቶ ይባላል ዲን ያላከረረበት ቦታ ላይ ማክረር ይሄ ነው የተከለከለው ከዛ ውጭ ቁርአንና ሐዲስ ያዘዘውን ነገር በሙሉ ማዘዝ ማክረር አይደለም እነሱ የሚፈልጉት ነገር ሁሉ ገር ሆኖ እክትላጦች ሲከለከል አይ ይሄ ማክረር ነው ይላሉ አላህ እኮ ነው የከለከለው ነብዩ ሰለላሁ ዐለይሂ ወሰለም ናቸው የከለከሉት አላህ በቁርአን ላይ ምንድነው ያለው ወኢዛ ሰአልቱሙሁነ መታአን ፈስአሉሁም ሚን ወራኢል ሒጃብ ቁርአን ነው እቃን ኳስ ጠይቋቸው በሒጃብ በግርዶ ባለበት ከልክሏቸው ያለው ቁርአን ነው ኮኛ አይደለም ይሄን ነገር ሲከለከሉ አትጨባበጡ አጅነቢ ሲባል ተነጥቶ ነው ማክረር ነው ብለው ያስባሉ ነብዩ ሰለላሁ ዐለይሂ ወሰለም ናቸው ኮኛ ያዘዙት እኛ አይደለንም ማክረር የሚባለው ቁርአንና ሐዲስ ያላዘዘበት ቦታ ላይ ሲያዝ ወይንም ያላጠበቀበት ቦታ ላይ ሲያጠብቅ ነው እነሱ ይሄን ነገር ያመጡ ለማስፈራሪያ ሰውን ግን ሰው ከሐቅ መንገድ እንዲርቅ የሚጽፉ የሚናገሩ አሉ አንነሁም ሌላም ይላሉ እነሱ እኮ እንዲህ ናቸው እያሉ የሚናገሩ ሰዎች አሉ ወለያዙ ቢላህ ላኪን هذا لا يضر ይሄ ግን ምንም አይጎዳም በሐቅ ላይ ያለን ሰው አይጎዳም መንሀጅ ሰለፍ የሐቅ መንገድ የአህለ ሱናዎች መንገድ የሚጎዳ አይደለም እነሱ አህለ ሱናን ሰው በተክፊርነት ቢናገሩ በመሳሰሉት በምንም ነገር ቢናገሩ ይሄ የሚጎዳ አይደለም ሐቅን ላኪን ግን يؤثر على الانسان በሰዎች ላይ ጫና ያሳድራል ላኪን يؤثر على الانسان በሰዎች ላይ ግን ይሄ ነገር ጫና የሚያሳድር ነው الذي ليس እሱኮ የሌለው የሆነን ሰው عنده በርሱ ዘንድ صبر የሌለውን ሰው ማለት ነው ማስረጃ صبر የሌለውን ሰው ሐቀኛ ናቸው ብሎ የሚያስባቸውን ሰዎች በሚከተል ሰዓት እነሱ አዛ የሚያደርጉት ከሆነ ብዙ ነገሮችን ሲናገሩት እንደዚህ አይነት ሰው ኢንሂራፍ ያመጣል መቀየር ያመጣል ሐቅን መንገድ መተውን ያመጣል ዒልም የለውም ዕውቀት የለውም صبر ትዕግስት የለውም እነዚህ አይነት ሰዎችን እነሱ ጫና ያሳድሩባቸዋል የሚፈራው ለነሱ ነው እንጂ አህለ ሱና ወልጀማዓ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እነዛ በአህለ ሱና ወልጀማዓ በመንገድ ላይ ያሉ ሰዎች ማንንም ይخذل ቅድም እንዳሉት ሼኹ ነስር አለመስጠት ማስተናነስ አለ ማዋረድ እነሱን ቢፈልግም እንኳን ማንንም ዝቅ ያረጋቸው እስከ የውመል ቂያማ ድረስ እንዳሉ ኖረው የውመል ቂያማ በእነሱ ላይ ይቆማል የውመል ቂያማ ሊቆም ስለ ያው አላህ Subhanahu Wa Ta'ala ሁሉ ሰዎች ይወስዳል
በሙስሊሞች ላይ ሁሉም የሚቆዩ ይሆናሉ ሐቅ ላይ ተጣሪ ሆኑት መቼም ቢሆን አይጠፉም ብለዋል ላኪን ይሄ ነገር የሚጎዳው ማንን ነው ዕልም የሌለውን ሰው ነው ዕውቀት የሌለውን ሰው ትዕግስት የሌለውን ሰው የሚጎዳ ነው عنده صبر وقوة ኃይል የሌለው ሰው عزيمة ትልቅ የሆነ ኃይል የሌለውን ሰው قد يؤثر عليه በዚህ ላይ ጫና ሊታደርበት ይችላል ጫና ሊያድርበት ይችላል ይጽፋሉ ብሏል ከላይ ሲናገሩ ሼኹ الان አሁን እንደሚሰማው እንደሚታየው በየመጽሔቱ በጋዜጣ ላይ በብዙ መልኩ ሰው ይጽፋል ይናገራል መልእክቶች ይልካል ሰው እነዚህ ነገሮች የሰለፎችን መንገድ የተቃረነ ነው የሱሐቦች መንገድ የተቃረነ ነው እነዚህ ነገሮች ምንም ቢሉ ምንም እንደዚሁም የነሱን መንገድ የሚከተልን ሰው በተቃራኒ መልኩ የሚያስፈራራ ሰው አለ ተህዲዶች አሉ አይ እንደዚህ ከሆነ እንዲህ ነው ይያሉ ይናገራሉ ስሞችንም ይለጥፉባቸዋል አክራሪ ተነጧ ነው ይሄ እኮ ይላል አጅነቢ ያጨብጥ ስላልከው ተነጧ ይላል ይሄ በርግጥ ፊቅህ አህካም ነው አንድ ሰው በመጨበጡ ከመንገድ ከሰለፍ መንገድ ይወጣል ማለት አይደለም አበደን ይሄ ተግባር ነው እንደ ወንጀል ነው የሚታየው ስለሰረቀ ራሱ ከሰለፍ መንገድ ይወጣል ማለት አይደለም አህካሙን ግን ማመን መቀበል ይሄ ሰለፍ መንገድ ነው እምነት ስለሆነ ወሐራም የሆነ ነገር ሐራም ብሎ መቀበል ግዴታ ዋጅቡ ነው ይሄ ነገር ሲባል ሰው ሲከለከል አይ ይሄ እኮ ተነጣው ነው ይላል ማክረር ነው ይያሉ ይናገራሉ ይጽፋሉ ይሄ ነገር በመንሃጅ ሰለፍ በቀጥተኛ መንገድ ላይ ጫና አያሳድርም ግን አቅም የሌለው ሰው صبر ትዕግስት ለሌላቸው ሰዎች ፊትና ይሆናሉ ጫና ያሳድሩባቸዋል እንደውም በል ሊመልሷቸው ይችላሉ ወደ ነበሩበት መንገድ ከተመለሱ ሐቅን ካገኙ በኋላ ወይንም ደግሞ ከነበራቸው ፍጥራ ከሐቀኝነት ሊያስወግዷቸው ይችላሉ فمنهم من يقول من هم السلف ሚልም አለ ከነርሱም እኮ የሚል ሰው አለ من يقول የሚል من هم السلف ማናቸው ሰለፍ ብሎ ማለት ደግሞ የሚልም አለ ሰለፍ ማናቸው ቀደምት ማናቸው السلف سلف ብሎ ማለት እኮ አለ انما هم طائفه እነሱ እኮ طائفه جماعዎች ስብስቦች ናቸው مثل سائر الطوائف ልክ እንደሌሎች ብዙ جماعዎች ብዙ ስብስቦች እንዳሉት ሁሉ ሰለፍ ብሎ ማለት እንደነሱ ናቸው ሌላ ልዩነት የላቸውም ብሎ የሚያስብ ሰው አለ ሁሉም ጀማዓ አንድ ነው የሚል አለ አይደል ችግር የለውም ያንንም ቢሆን ይሄም ቢሆን ተሰውፍም ይምጣሰው ባህታዊነት በእስልምና ውስጥ ያስገባ ምንም ነገር ያምጣ ምንም ችግር የለውም ያም ይሄም እኩል ነው ያው ነው ብሎ የሚያስባሉ فرقه እቺኮ فرقه እቺ مثل سائر الفرق ልክ እንደሌሎቹ ፍርቃዎች እንደሌላዎች አንጃዎች ናቸው ብለው የሚናገሩ አሉ حزب ጭፍራዎች ናቸው مثل سائر الاحزاب ልክ እንደሌላዎች ጭፍራዎች እነዚህም ሰለፍ ማለት ጭፍራዎች ናቸው አህለ ሱና ወል ጀማዓዎች ያው እንደነዛ ጭፍራ ናቸው እንደነዛ አንድ ፍርቃ አንጃዎች ናቸው እንጂ የተለየ ነገር ያላቸው አይደሉም ብለው የሚናገሩ አሉ ማለሁም ሚዛ ልዩነት ምንም የላቸውም ብለው የሚናገሩ አሉ هكذا يقولون بعضهم ልክ እንደዚህ ነው ከፊሎቹ የሚሉት አንዳንድ ሰዎች ይሄን ነገር ይላሉ ያው ነው እኮ ይላል ከዛ በኋላ ሰው ስሜቱን እንዲከተል ነው ያው ከሆነማ ሁሉም የሚፈልገውን ይከተላል ያው ነው ከተባለ ሰው ሁሉ የሚፈልገውን ይከተላል የስሜቱን ይከተላል السلف ما لهم ميزه سلفوች ብሎ ማለት እኮ ልዩነት የላቸውም انما هم እነርሱ እኮ ፍርቃ ናቸው አንጃዎች ናቸው وطائفه ስብስቦች ናቸው ጀማዓዎች مثل سائر الفرق ልክ እንደሌላው ፍርቃ እንደሌላዎች አንጃዎች ስብስቦች እነሱ ልክ እንደዛ ናቸው ሌላ ልዩነት የላቸውም والاحزاب ጭፍራዎች يريدون من ذلك በዚህ እኮ የሚፈልጉበት ምን ነው አን ይፈልቱ ነው አን ይልፊቱ ብለው እዚህ ላይ ጽፈውታል ኪታቡ አን ይፈልቱ ነው ሊያስመልጡ ማለት ነው አን ይፈልቱ ሊያስመልጡ ይፈልጋሉ አይዲና من منهج السلف ከመንሃጅ السلف ከቀደምቶች ሰለፍ ከሰሃቦች መንገድ ከዛም በኋላ በመልከም ከተከተሏቸው ከነሱ መንገድ ከጃችን ሊያስመልጡ የሚፈልጉት የሰለፎችን መንገድ ነው የቀደምቶችን ይሄን ነገር ሰው ሳይ መጠንቀቅና መራቅ አለባቸው فمنهم من يقول من هم السلف የሚል አለ ከነሱ ውስጥ ይላል السلف انما هم طائفه مثل سائر الطوائف ልክ እንደሌላው ጀማዓ እንደሌላው ስብስቦች እነሱ እንደዛ ናቸው فرقه مثل سائر الفرق مثل ልክ እንደሌላው ፍርቃ እንደሌላው አንጃ ልክ እነሱም አንጃ ናቸው ይላል
حزب ናቸው ጭፍራ ናቸው ልክ እንደሌላው ልዩነት የላቸው ማለሁም ሚዛ አይነስኩ ምንም ልዩነት የላቸው هكذا يقولون بعضهم ከፊሎቹ ደግሞ እንደዚህ ይላሉ አይ ልዩነት የለውም የሰለፎች መንገድ ብትል የሌሎች የቢድዓ መንገዶች ብትል ልዩነት የለውም ይላል السلف ما لهم ميزة انما هم فرقة وطائفة مثل سائر الفرق والاحزاب يريدون من ذلك ከዚህ የሚፈልጉበት ምንድነው የሚናገሩት ያው ነው ይላሉ ይሄንንም ብትከተል ያንንም ብትከተል ችግር የለውም ይያሉ የሚናገሩ ሰዎች አሉ በዚህ የሚፈልግበት ምንድነው አዩፈልቱ አይዲና من منهج السلف አዩፈልቱ አይዲና من منهج السلف ከሰለፍ ከቀደምቶች መንሃጅ ለማስመለጥ እጆቻችንን ከነሱ ለማንሳት መንሃጅ ሰለፍን ከእጃችን ለማስመለጥ ነው የሚፈልጉት በዚህ ላይ ይላሉ ومنهم من يقول كنسم እኮ የሚል አለ لسنا مكلفين بفقه السلف እኛ እኮ የተገደድን ሰዎች አይደለንም የነሱን ፍቅህ በመከተል ላይ وعلم السلف የነሱን ነገር በማወቅ ላይ የነሱን አካሄድ በማወቅ ላይ علم መማር ላይ ማለት ነው እንደዚህ ያሉ የሚናገሩም አሉ ድምጽ ያው የሞከርኩ ነው ለማስተካከል ኢንሻአላህ ስለሚደጋገም ቃላቶችን ኢንሻአላህ ያው ታገኛቸዋላችሁ ومنهم من يقول ከነሱ ውስጥ የሚል አለ ለስና ሙከለፊን የተገደድን ሰዎች አይደለንም አለ አይ መብት ነው ብትፈልግ የነሱን ተከተል ባትፈልግ አትከተል ከፊሉ ደግሞ አይ ጭራሹኑ አትከተልም ያለ የሚያዛሰው አለ በቀጥታ የነሱን መንገድ አትከተሉ ሳይሆን የሚባለው በተዘዋዋሪው የራሱን መንገድ አምጥቶ ይሄን ተከተል የሚል ከሆነ የነሱን ተው ማለት ነው ሙከለፊን በፊቅህ ሰለፍ የነሱን የፊቅህ አህካሞች ተግባሮች ላይ የነሱን እኮ መከተል ግዴታችን አይደለም በአሁኑ ሰዓት ብዙ ነገሮች አሉ ስለዚህ ያው ሌላ ነገሮች ያስፈልጉናል ይላሉ وعلم السلف የነሱን ነገር ከማወቅ ዕውቀታቸውን ከመማር የተገደድን አይደለም ሙከለፍ የተገደደ ማለት ነው ግዴታ የለብንም አሉ لسنا مكلفين እኛ እኮ የተገደድን አይደለንም نشق طريقنا نحن እኛ ራሳችን የሆነውን መንገድ እንከፍታለን መንገዳችንን ቀደን በሄድንበት በፈለግንበት እንሄዳለን ብለው የሚናገሩ ሰዎች ማለት نستنبط الاحكام احكامዎችን ከእንዳዲስ እናወጣለን استنباط ማለት ከአንድ አህካም የሚወጡ ሌሎች አዳዲስ አህካሞች ማለት ነው የተለየ من جديد ከእንዳዲሱ አህካሞችን እናወጣለን ራሳችን نوجد እናስገኛለን እኮ ለራሳችን فقه جديدا አዲስ የሆኑ ፍቅሆችን አዲስ የሆኑ ተግባሮችን የዲን ላይ የሚሰሩ ነገሮችን እናስገኛለን ራሳችን ያሉ ሰዎችም አሉ هذه ይኮ فقه قديم عجيب ነው ይሄ እኮ የቀደምቶች ፍቅህ ነው ይሄ የተቀመጠልን የሱሐቦች መንገድ የሱሐቦች አለባበስ ተግባሮች ይሁን ስራቸው ሁሉ የተቀመጠው የቀደምቶች ነው ይሄ ነገር فقه ሰለፍ የሰለፎች ነው فقه ሰለፍ ነው فقه قديم ነው የቀደምቶች ሰለፍ ነው ተግባሮች ናቸው يقولون كذا من ይላሉ ما يصلح لهذا الزمان ለዚህ ዘመን እኮ የሚሰራ አይደለም ለዚህ ጊዜ ላይ አይነት ያስፈልገናል ይላሉ ይሄ ቀደምቶች ነው አይ በቀደምት ጊዜ እኮ እንዲህ አልነበረም ይላል አለባበስ ሸሪዓ ያስቀመጠው አለ ለወንድም ለሴትም በዘመን ምክንያት አይቀየርም ሴት ልጅ መሸፈን አለባት ከተባለ መሸፈን የሚገባትን አካል ትሸፈናለች ጊዜው ሰው ሁሉ እርቃኑን ስለሄደ ለሷ እስልምና አይ እንግዲህ መካከል ላይ ሁኚ ብሎ አያዛትም ሸሪዓ አይቀየርም በሰው መቀየር ምክንያት የአላህ Subhanahu Wa Ta'ala ሸሪዓ ወርዷል አላህ አልየውም አክመልቱ ለኩም ዲነኩም ዲናችሁን ሙሉ አድርጌላችኋለሁ ብሏል ከዚህ በኋላ የሚጨመር የሚቀነስ ነገር የለውም ሒጃብ ነው የወንድም ልብስ አለባበስ ተቀምጧል ፍቅህ ተግባሮች ተቀምጧል እነዚህ ነገሮች ሊቀየሩ አይችሉም በምንም ምክንያት አህካም የተለየ ነገር ያለው የልብሱ አይነት ስለተቀየረ ችግር አለው ማለት አይደለም ችግር የለውም ሌላ ደግሞ መስላህና መፍሰድ ያላቸው ነገሮች አሉ ከዛ ውጭ ግን ግልጽ የሆኑ ነገሮች እየታዩ የሚቀየሩ አይደሉም ومنهم من يقول لسنا مكلفين بفقه السلف የቀደምቶችን ፍቅህ በመከተል የተገደድን አይደለም وعلم السلف የነሱን ነገር ዕውቀት ከመማር لسنا مكلفين نشق طريقنا نحن ራሳችን መንገዳችንን ቀደን በፈለግንበት እንሄዳለን አሉ
يستنبط الأحكام አዳዲስ አህካሞችን እናወጣለን ምን ጀዲድ ከንዳዲሱ አንድን አህካም ይዘው ከዛ የፈለጉበትን ነገር ያወጡበታል የነብዩ ሰለላሁ ዐለይሂ ወሰለም ንግግር እንዳለ ይመጣል የፈለጉትን ነገር ያላል ይሄ ማለት እንዲህ ነው ይሄ ማለት እንዲህ ነው መንሃጅ ሰለፍ ማለት ግን እሳቸው የፈለጉበት ነገር ምንድነው ነው ይሄን ነገር ያመጡበት ነብዩ ሰለላሁ ዐለይሂ ወሰለም ያሉት ምን ለመከልከል ነው ይሄንን አይደል ስለዚህ እንከለከልበታለን ይሄን ለመፍቀድ ከሆነ ያመጡት ደግሞ እንፈቅድበታለን ይሄ ነው የሚፈለግበት ሪባን የፈቀደ ሰው አለ በአሁኑ ሰዓት ወለድ ተፈቀደ ብሎ የፈቀደ ሰው አለ አይ ለምንድነው ضرورة ነው ዑذር ነው አለ ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም እንኳን ፈቀዱትም እንደውም ሪባን ከመብላት እኮ hatta ዝሙት መስራት ከእናት ጋር ይሻላል ተብሎ የተነገረበት ሁኔታ አለ ትልቅ ወንጀል ነው ሲባል ምን ያሉ አይ ድሮና እኮ አሁን አንድ አይደለም አሉ እነዚህ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ያሉት እነዛ ሰዎች የውመል ቂያማ ሲደርስ ዲናቸውን ይሸጣሉ ለማትረባ ዱንያ የተባለው እንደዚህ አይነት ሰው ነው የቅድሙ ሐዲስ ጋር እንደውም ተያይዞ ነው የመጣው የውመል ቂያማ ሲደርስ ዲናቸውን ለማይረባ ነገር ይሸጣሉ የውመል ቂያማ ሲደርስ እነዛ ዲናቸውን ተመስክ የሚያደርጉ የሚይዙ ሰዎች ልክ እንደ ፍም እሳት እንደሚይዙ ሰዎች ይቆጠራሉ ልክ እንደዛ ይሆናል ክብደቱ እንደዛ ይሆናል ፍምሳት ሰው መያዝ እንደማይችሉ ዲኑን መያዝ አይችልም ክብደቱ ማለት ነው ይላሉ ምንነሱ ንውዘድ አዲስ ነገር እናስገኛለን ለናፍቀን ጀዲደን አዲስ አህካሞችን እናስገኛለን ችግር የለውም አሉ ሪባ ይሄ ብዙ ነገሮች አሉ የተነገሩ ስለ ወለድ ስለ حرام محرمات ስራዎች የሐራም ሽያጮች እነዚህ ሁሉ ችግር የለም ፍቅህ ናቸው የፍቅህ አህካም ነው ብሎ መቀየር የሚፈልጉ አሉ ቁርአንና ሐዲስን ቀጥታ እየተቃረኑ ይሄ እኮ የቀደምቶች ስለሆነ ያሁኑ ግን የተለየ ነው አሉ ፍቅሁን ሰለፍ የቀደምቶች እኮ ፍቅህ የተግባር ፍቅሆች አህካሞች ويقولون ما يصلح لهذا الزمان ለዚህ ዘመን እኮ ይሄ ነገር የሚሰራ አይደለም አሉ هو قالوا ይሄ ነገር እኮ صالح لزمانهم በርግጥም ይላሉ አውቀው መልካምና ምርጥ ነበር ለነሱ ዘመን ይላሉ የሚሰራ ነው ለአሁኑ ጊዜ ግን የራሳችን ያስፈልጋሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ የሆኑት የመጨረሻ ምሳሌም ስለሆነ ነው እነሱ ግን የራሳቸው መሪዎችን አድርገዋል ነብዩ ሰለላሁ ዐለይሂ ወሰለም እያሉላቸው ሰሃቦች እያሉላቸው የነሱ መንገድ ትተው የተወሰኑ ሰዎችን አንጃዎችን ወይንም መሻይኾችን መሪ አድርገው የነሱን የሚከተሉ ሰዎች አሉ ለምን ሲባል አይደለም ነብዩ ሰለላሁ ዐለይሂ ወሰለም መርተውና ለኢስላም ከዛ በኋላ ግን በየጊዜው ሁኔታው ስለሚለዋወጡ ያን ነገር እንይዛለን አሉ ይህ እንዳይበቃቸው የቀደምት የሱሐቦችን መንገድ የሚይዙ ሰዎችን ያንቋሽሻሉ ጎዶሎ እንደሆነ አድርገው ያስባሉ ትክክል እንዳልሆነ አድርገው ያስባሉ ይናገራሉ የማያውቅን ሰውንም ያሳስታሉ ዘማንና غير ይሄ እኮ የተለየ ነገር ነው የኛ ዘማን እኮ የተለየ ነው ይላሉ فيزهدون ከዛም በኋላ ይተዋሉ ያቃልላሉ ማለት ነው ፍቅህ ሰለፍ የቀደምቶችን የሱሐባዎችን ፍቅህ ይተውታል ያቃልሉታል ምንም እንዳልሆነ ለጊዜው ብቻ የሚሰራ ነው ብለው ችላ ይሉታል ማለት ነው ችላ ማለት ወይድዑን ከዛም ይጣራሉ ኢላ ፍቅህ ጀዲድ አዲስ ፍቅህ አህካሞችን ይጣራሉ ኢዕቲቃዶችን ይጣራሉ እምነቶችን በዚህ ነው እኛ ማመን ያለብን ተግባር ስለሆነ ይሄ ችግር የለውም ሙስሊም ብሎ ከተጠራ ሰውየው ከዛ በኋላ ይዘሂዱ ነው ከዛ በኋላ እነሱ አዳዲስ ነገር ነው ያስተምሩታል ያን ነገር ችላ እንዲል ያደርጉታል የሰለፎችን የቀደምቶችን كثر هذا في الجرائد والمجلات جرائد ጋዜጣዎች والمجلات መጽሔቶች من الكتب ከመጽሐፍቶች واهل الضلال እንደዚህ የጥመት ባለቤት የሆኑ ሰዎች ብዙ ነገር ይጽፋሉ ያስተምራሉ ምንም አያውቁም እኮ ዒልም የላቸውም ቁርአንና ሐዲስን የተማሩ ሰዎች አይደሉም ይጣራሉ እስከዛ ሰው ስሜትን የሚፈልግ ሰው ይከተላቸዋል يريدون ይፈልጋሉ አን ይፈልቱ አይዲና አሁን አስተካክለው ጽፈውታል አን ይፈልቱ አይዲና እጆቻችንን ሊያስመልጡ من منهج السلف ከሰለፎች ከቀደምቶች መንሃጅ አካሄድ ሊያስመልጡ ይፈልጋሉ እጆቻችንን ከነሱ መንገድ ተዘንብለን ወደነሱ ህዝብ ወደነሱ ጭፍራ እንድንሄድ የሚጣሩ ሰዎች አሉ ያንና እኛኮአሉ ብናደርግ اذا لم نعرف مذهب السلف የሰለፎችን አካሄድ ነበር እይታዎችን ባናውቅ ኖሮ ወዘሂድና به ችላ ብንለው አሉ
እነሱ የሚፈልጉት ችላ ማስባል ነው የሰለፎችን መንገድ ብለናል ይሄንን ነገር ችላ ካልነው ወለም ነድሩሱ ካልተማር ነው فانه ነገሩ ቆዋሉ لا يكفي አይበቃም አልንቲሳቡ ኢለ ሰለፍ ወደ ሰለፎች ኢንቲሳብ ማድረግ ወደ ሰለፎች ወደ አህለ ሱናዎች ወደ ሰለፊያ ጀማዓ ኢንቲሳብ ወደ ሐቀኛ ጀማዓ ኢንቲሳብ ማድረግ ምንም የሚጠቅም ነገር አይደለም አውቆት መዝሐባቸውን እይታቸውን ነظራቸውን በዲን ላይ ያላቸውን አስተሳሰብ አውቆ ቢሆን እንጂ ይላል وزهدنا به ችላ ካልነው به በርሱ ላይ ወለም ነድሩሱ ካልተማር ነው فانه እስኮ ነገርኮ لا يكفي አይበቃም الانتساب الى السلف من غير علم ومن غير بصيره ባለማስረጃ ኢንቲሳብ ማድረጉ ምንም ጥቅም የለውም بمذهبه በዚህ በመዝሐብ ላይ ومنهم من يقولون ቅድም እንዳልነው ሙከለፊን አይደለንም ይላሉ የፈለጉበት እኛ እኮ የተገደድን ሰዎች አይደለንም ግዴታችን አይደለም የሱሐቦችን መዝሐብ የነሱን ማወቅ ፍቅህ አህካማቸውን ማወቃችን ግዴታ አይደለም ተፈለግን እናውቀዋለን ግን በአሁኑ ሰዓት لا يصلح አሉ አይሰራም አሉ በአሁኑ ሰዓት ከባድ ነው አሉ እንዴት ብለን ሪባ ካልበላ እንዴት ብለን አሉ ቤት መግዛት አልተቻለም ተብሎ ስለዚህ ቤት ለመግዛት ሪባ ይቻላል አሉ ተከራይቶ ይኖራል እሱ ቤት ኖሮ ተንጣሎ እንዲኖር ተመችቶት በድሎት እንዲኖር ተብሎ ሪባ አይፈቀድለትም ዱንያ ነው እኮ ሰውየው ተመችቶ እንዲኖር አይደለም እኮ ሰው የመጣው አላህ Subhanahu Wa Ta'ala እንዳለ አም يحسبون እነሱ እኮ ሊሉ ይፈልጋሉ أن يقولوا آمنا وهم لا يفتنون أحسب الناس أن يتركوا أن يقولوا آمنا سوّش أسبون أن يتركوا أن يقولوا آمنا أمنا كالوا بها لا للتو وهم لا يفتنون الناس لا يفتنون أمنا كذبوا لا رباون يبلا بمسلمنته آذا سيدر سبت بفرقاوش آذا سيدر سبت ምንም ነገር ሳይሆን ከዛ በኋላ ጀነትን መግባት ይፈልጋል የአላህ ዋጋ የአላህ ስጦታኮ ውድናት ጀነት ውድ ነገር ነው በቀላል ዝም ብሎ የሚገኝ አይደለም ለሰራበት ሰው ቀላል ነው ማለት የሰው ልጅ ያላቅሙ አልተገደደም ብረር ተብሎ አይገደድም ሰውየው ያላቅሙ ታገል ተብሎ አይገደድም ያላቅሙ አልታዘዘም ማለት ነው ለሊት ሙሉ መቆም አለብህ ተብሎ አልታዘዘም ቀንና ለሊት ጾም ተብሎ አልታዘዘም ይሄ ሁሉ ተይሲር መቅለሉ ይሄ ነው ቀላልነቱ ሶላት የሚሰግደው 5 በቀን መሆኑ ቀላልነቱ ነው ለሊት ተኝቶ ቀን መዋሉም ይሄ ቀላልነቱ ነው ለሊት ሙሉ ቁም አላልባሉ ጾም ሲጾም በአመት ሙሉ አንድ ወር ብቻ መሆኑ መቅለሉ ነው ዲን ይሄ ሁሉ ነገሩ ተይሲር ነው ቀላል የተባለው ለዚህ ነው እንጂ ይሄ ሁሉ ነገር ከመቅለሉም ጋር حرام ነገሮችን እየፈቀደ እንዲሰራ አይደለም የቀለለለት ይሄማ ከሆነ ፊትናው የታለ ተፈትኖ ጀነት ጀሃነም የተባለው ምን ላይ ነው በቃ አመነ ሲባል ጀነት የሚገባ ቢሆን ነው እንደውም ከዚህ በላይ አዛቦች ችግሮች ስቃይ መከራ መደብደብ መሰቃየት ሞትም ሊመጣ ይችላል በዱን ላይ ያለ ሰው ይሄ ሁሉ ሲያጋጥመው የቀደምቶችን መንገድ ይዞ በእነሱ ላይ የነሱን መንገድ ችላ ሳይል መሆን አለበት እንጂ በየጊዜው አህካሞችን እየቀየረ የሚያመጣ ከሆነማ ይሄ የነሱን መንገድ መከተል አይደለም ቁርአንና ሐዲስ መከተል አይደለም ስሜትን እንጂ እዚህ ላይ ለዛ ነው فيزهدون في فقه السلف ችላ እንዲባል ያደርጋሉ ይተውታል ያቃሉታል የፍቅህ የሰለፎችን ፍቅህ ويدعون الى فقه جديد ወደ አዲስ ፍቅሆችን ይጣራሉ ይሄ ነገር ከሱር هذا في جرائد والمجلات በጋዜጣዎች እንደዚሁም በመጽሐፍቶች ላይ ይሄ በስቷል ጽሁፎች አሉ من كتب ከመጽሐፍቶች واهل الضلال እንደዚሁም የጥመት ባለቤቶች ይሆኑ يريدون يفلقوا لكم أي يفلتوا أيدينا الجوشاتنا اللي أسملتوا من منهج السلف كمنهج السلف لأننا إذا لم نعرف بأننا وكنوركم مذهب السلف السلف من قد وزهدنا به تلا بنلوكو بأن مارو بنتو ولم ندرسه فإنه لا يكفي الانتساب إلى السلف من غير علم يعلم ولنس انتساب ما دركتكم يلو ومن غير بصيرة يعلم أسرجع بمذهبه بس بمذهبه هذا يهكو ما يريدون منه النرس يفلقبتنا يريدون أن نترك يفلقالو أن نترك السلف يسلفوش من قد وفقه السلف يقدمتوشن أحكاموشن يهون اعتقادوشن اندنتو الناس يفلقوناتهم ومن غير بصيرة من غير بصيرة يا لما سرجانو ما سرجانو رواتشو አይደለም ነብይ ሰለላሁ ዐለይሂ ወሰለም የወደፊት ጊዜ ይመጣላሉ ችግርና መከራ ሲበዛ እختلافው ሲበዛ ምንድነው ያሉት አጥልሉት ዲናችሁን እናንተ እንደፈለጋችሁ አብሩት
ወይንም ደግሞ ከልክ በላይ አጥብቁት አላሉ እኔ ያለሁበትን መንገድ ያዙ በክራንቻ ጥርሳችሁ አጥብቃችሁ ያንን ሐቀኛውን መንገድ ያዙ የኔንና የሰሃቦችን መንገድ አሉ ይህ ሐዲስ ግልጽ ይያለ በሶሂህ የተቀመጠላቸው እነሱ ግን አይደለም ለዚህ ዘመን አይሰራም ይላሉ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ሁሉም ፍራቅ የእሳት ነው አንዱ ሲቀር ያሉት ይሄንን ያመጡ የነብዩ ሰለላሁ ዐለይሂ ወሰለም መንገድ ያስተናነሱ እየናቁ እንደውም ለዚህ ጊዜ አይሆንም እነሱ ናቸው እንደ ጊዜ ነው የሚያውቁት ነብዩ ሰለላሁ ዐለይሂ ወሰለም የዘመንን መጀመሪያ እስከ መጨረሻ ተናግሯል ዑመር ረዲየላሁ ዐንሁ ሲናገር ይላል በሶሂህ ሐዲስ ዑመር ረዲየላሁ ዐንሁ ባንድ መቃም ላይ ነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ከፍጥረታቸው ጀምሮ እስከ መጨረሻው ሰዎች በስራቸው ምን ሆነው ከዛ በኋላ ጀነት ጀሃነም እስከሚገቡ እስከ መጨረሻው ድረስ ነግረውናል አለ የውመል ቂያማ ምልክቶችን ተናግረዋል መፍትሄውን ተናግረዋል ይሄን ሁሉ ነገር አስቀምጠውለት እሱ ግን ምን ይላል እሱ በሱ ቤት አዋቂና የተማረ ነው ዲንን የሚያውቅ ሰው ነው አይ ለዚህ ዘመን ስለማይሰራ የተለየ ነገር ያስፈልጋል ይላሉ ፈያ ሱብሃንአላህ من غير بصيرة ومذهب ያለ ማስረጃ ያለ አካሄድ ያለ እይታ ሸሪዓ የወጣ ነገሮችን በማምጣት አዳዲስ መጤ ነገሮችን هذا ما يريدون منه الناس يفلقوት ይሄን ነው يريدون أن نترك مذهب السلف وفقه السلف وعلم السلف የነሱን ዕውቀትን እንድንተው የነሱን መዝሐቦች አካሄዶች አሰጋገዳችን ውዱ አደራረጋችን ጧሃራችን ይሁን አጠቃላይ ከኢቲቃድ ስለ አላህ ካለን እምነት ጀምሮ ጧሃራ እስከምናደርገው ድረስ አንድ ካፊር ምን ይላል ሙሽሪኮች በዛ በሰሃባ ጊዜ በነበሩት የናንተ ነብይ ያስተምራችኋል ይሄን ነገር ሁሉ ይላቸዋል ስለ አላህ እንደውም ሽንት ቤት እስከመጠቃቀም ድረስ ያለው ነዓም አለ ሱሐባ አሁን አስተምረውና ነብዩ ሰለላሁ ዐለይሂ ወሰለም አይደለም ስለ አላህና አይደለም ስለ አላህ Subhanahu Ta'ala ስሞች ባህሪያቶች ስለ ኺላፎች ስለ ችግሮች እነዚህ ትላልቅ ነገሮች ሰው ልጅ ሽንት ቤት እንዴት ብሎ መጠቀም እንዳለበት አስተምሯል ነብዩ ሰለላሁ ዐለይሂ ወሰለም ከዚህ የበለጠ ዝቅ ያለች ትምህርት የለችም እንደፈለገ ይጠቀም ተብሏል አጠቃቀሙን አስተምሯል እንዴት ብሎ መቀመጥ እንዳለበት አስተምሯል ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሁሉ ትምህርት ቁጭ አድርገው ሄደው ከዛ በኋላ መተው አይ የአላህ ስሞችና ባህሪያቶች እኮ ግልጽ አላደረጉም ነብዩ ይሄ ማለት ይሄን ለማለት ነው አላህ ይሄን ያለው ይሄን ለማለት ፈልጎ ነው አይ አላህ እኮ እንዲህ ያለው እንደዚህ ለማለት ነው ግልጽ አድርጎ ተቀምጦለት ይሄን የሚል ሰው አለ አላህ ይጠብቀን فقه السلف وعلم السلف ونحدث فقها جديدا አዲስ ነገሮችን እናመጣለን እንፈጥራለን አሉ كما يقولون እንደሚሉት يصلح لهذا الزمان ለዚህ ዘመን እኮ يصلح يسرال مع أن هذا كذب አዲስ ነገሮችን ያመጡ ለዚህ ዘመን የሚሰራው ይሄን ነው ይላሉ አዳዲስ ፍቅሆችን አህካሞችን ይሄ ለዚህ ጊዜ ይሰራል የድሮ ደግሞ ለዛ ጊዜ ነው እንጂ ለአሁን አይሰራም ይላሉ ወሸሪዓተ الاسلام የሸሪዓ የእስልምና ሃይማኖት ደግሞ ድንጋጌዎች የተደነገጉት صالح لكل زمان ለሁሉም ዘመን صالح የተበጃጀ መልካምና ያማረ ነው አይቀየርም ወመካን በሁሉም ዘመንም በጊዜም በቦታም ሰውየው አረብ ይሁን አፍሪካ ይሁን غرب አውሮፓ ይቀመጥ ሰውየው አህካሙ አይቀየርለትም حرام ነገር حرام ነው ዋጅብ ነገር ዋጅብ ነው በዘመን ምክንያት አይቀየርም በቦታም አይቀየርም ቦታ ለዛ ነው የከበደው ሰው ሸሪዓ ያስቸገረው ሂጅራ ያድርግ የተባለው አይቀየርም አህካም አይ ሶላት ከበደኝ ሲባል እንግዲህ ተወው አይባል ቦታህን ቀየር ሂጅራ አድርግ ነው የሚባለው ኢላ አን ተቁም الساعه እስከ يوم القيامه ድረስ የሸሪዓ አህካሞች የሚቀየሩ አይደሉም የሸሪዓ አህካሞች ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት ሱሐባዎች ከዛም በኋላ የሄዱበት የተራመዱበት ከዛም በኋላ አይማዎች የሄዱበት መንገድ ቀጥ ያለና ከጥመት የተጠበቀ መንገድ ነው ከዛ በኋላ የሚመጡ ነገሮች ሁሉ አዲስ ናቸው ሙስሊም የሆነ ሰው የነሱን መንገድ ብቻ ነው የሚከተለው አላህን የፈራ ሰው የአላህን ትእዛዝ ያከብራል ነብዩ ሰለላሁ ዐለይሂ ወሰለም የወደደ ሰው እሳቸውን ይከተላቸዋል እንደ ሱሐባዎች ነብዩ ሰለላሁ ዐለይሂ ወሰለም የሚወድ የለም ለሳቸው ብለው ግን መውሊድ ያከበረ ሰው የለም ለምንድነው ውዴታ የሚገለጸው በተግባር ስለሆነ ውዴታ የሚገለጸው ሱናቸውን በመከተል ነው የሰሩትን በመስራት ስንት ሶላቶች አሉ የተቀመጡ ሌሊት ሶላቶች የቀን የሌሊት ጾሞች ይሄን ሁሉ ትቶ አዲስ ነገር ይፈጥርና አይ ውዴታ ይሄ ነው አንተ ሱና ተከተል ይሄው የሰሩትን ስራ ሰኞ ይጾማሉ ጾም ይሄንን ሱና ይሰራሉ ስራ ያዘዙት ትእዛዞች አሉ ስራ ሲባል አለባበሳቸውን ተከተል ሴት ከሆነች ደግሞ የሚስቶቻቸውን የባለቤቶቻቸውን አለባበስ ተከተሉ ሲባሉ አይፈልጉም
ከባድ ነው ይሄ ከባድ ነው የነሱን መውሊድ የተወለዱበትን ቀን ማክበር በጣም ቀላል ስራ ነው ምንም አይደለም በአመት አንድ ጊዜ ነው መውሊዳቸውን ቁጭ ብላ ያከብራል አመት ሙሉ የፈለገውን ሲሰራ ይከርማል ይሄ አይደለም ሙሐባ ማለት ውዴታ ማለት የሳቸውን ስራ መከተል ማለት ነው ከነሱ ውስጥ የተሳሳተ ይሄን ነገር በማክበር መልካም ስራ ያለው ሰው ሊኖር ይችላል እነዚህም ቢሆን ያስራቸው መልካማቸውን አላህ ይቀበላቸው አላህ ይማራቸው ከዛ ውጪ ግን የሰሩት ስራ ትክክል ነው ማለት አይደለም ተሳስተዋል ሙሐባ የሚገለጸው በዛ ስላልሆነ ስላስረዱም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም اختلافዎች መጡ ወሊድ ቢድዓ ነው ሱና ነው እንደዚህ ነው ተባለ اختلاف መጣ ምን እናድርግ ነብዩ ሰለላሁ ዐለይሂ ወሰለም ያሉትን እኔ ያልኩትን ስሩ ሰሃቦች የሰሩትን ስሩ አላደ ሰሃቦች ሰርተውታል خلاف አንድ የለበትም ሰሃባ አልሰሩትም ወልዓጀቡ ሰሃባ ብቻ ሳይሆን ኢንቲሳብ ከሚያደርጉት እንኳን የሻፍዒያዎች ሐንበሊ ሻፍዒ ማሊኪ ሐነፊዮች አራቱም ቢሆን መውሊድን አላዘዙም አላከበሩም ሱሐባዎች ያሁላሽ ሱሐባ አላከበረም ታብዒዮች አላከበሩም ፍቅሃቸው የተያዘ እነዚህ አይማዎች መሪዎች እንኳን አንድ ሰው መውሊድን አላከበረም ታዲያ ማን ነው የሚያከብረው ለምንድን ነው የምናከብረው ቢባል መልስ ማንም ሰው የለው አንድ ተራ ሰው የጀመረው እንደውም ይሄንን ሹባዎች በሙስሊም ያመጡት የሻዓ መንገዶች ናቸው እነዚህ ፋጢሚያዎች ናቸው ላኪን ሙስሊም የሆነ ሰው ሳያውቅ ይሄን ነገር ይከተላል አላህ ሂዳያን እንጠይቀዋለን ስለዚህ አለይና በእኛ ላይ ያለው ይሄ የማይረባ ማስፈራሪያዎች ማይረባ ስድቦች የመሳሰሉ ነገሮች ቢጻፉ ሰው ሊደነግጥ አይገባውም በሐቅ ላይ ያለ ሰው ብዙ መከራን ይደርሳል ይሄን መከራ አልহামዱሊላህ አላህ ያመጣው ለኸይር ነው ብሎ መቀበል ነው እንጂ ያለበት በዚህ ምክንያት መንገዱን የሚተወው ከሆነ ጥቅም የለውም የዱንያም የአኺራን ያው ያበላሻል ዱንያ ጥመቱ ነው አኺራ ደግሞ እሳቱ ነው የነሱን መንገድ የምንከተል ያድርገን والله اعلم صلى الله على محمد وعلى اله واصحابه